ከሁሉ አስቀድሜ ከዕልም ሌሊት ጅማሮ እስከ ስኬት ንጋት ድረስ ሁሉ ባለቤት የሆነው ሁሉን ቻይ እግዚአብሔር የተመሰገነ ይሁን። በዛሬው ዕለት በማህበራዊ ሚዲያ ላይ ከተሰሙት እጅግ አስደሳች ዜናዎች መካከል በበርካታ ኢትዮጵያውያን ዘንድ በበጎ አድራጎት ተግባሮቹ በስፋት የሚታወቀው ማስተር አብነት ከበደ እንግዲህ የማስተር አብነት ከበደ ፋውንዴሽን የተሰኘን የበጎ አድራጎት ድርጅት የህንፃ መሰረት ድንጋይን በዛሬው ዕለት በይፋ አስቀምጧል። ሁላችንም እንደምናስታውሰው እንግዲህ ከቅርብ ወራት በፊት ማስተር አብነት ከባድ ህመም አጋጥሞት ሁለት የቀዶ ጥገና ህክምናዎችን ወደ ውጭ ሀገር ሄዶ ማድረጉ ይታወሳል። ታዲያ መታመሙ ከተሰማበት ጊዜ ጀምሮ የኢትዮጵያ ህዝብ ከመጀመሪያው ህክምና ወደ ሀገሩ በሰላም እስከተመለሰበት ጊዜ ድረስ በጸሎትና የአብሮነት አጋርነታቸውን በስፋት አሳይተውት ነበረ። በዛሬው ዕለት ደግሞ የጤና ሁኔታ ተመልሶና ወደ ቀደመው ተግባሩ እንዳይመለስ የጤና ሁኔታ ያግደዋል ሲባል ማስተር አብነት ግን ለብዙ ህፃናት፣ ወጣቶች እንዲሁም ደግሞ ድጋፍ የሚፈልጉ የህብረተሰብ ክፍሎችን ለማገዝ ይህንን ፋውንዴሽን ለመመስረት እንግዲህ የመሰረት ድንጋይን በይፋ አስቀምጧል። ከዚህም ጋር ተያይዞ ይህንን ዜና የሰሙ እጅግ በርካታ ሰዎች ማስተር አብነትን እያደነቁትና አሁንም አብሮነታቸውን እየገለጹለት ይገኛሉ። ለመሆኑ ከዚህ ፋውንዴሽን ጀርባ ያሉት እውነታዎች ምንድናቸው? በፕሮግራሙስ ላይ ማስተር አብነት ለመላ ኢትዮጵያውያን ያስተላለፈው አስገራሚ መልእክት ምንድነው? ሁሉንም ይዘላችኋል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ እያለን ቀጥታ ወደ ፕሮግራማችን እንሻገር። በዛሬው ዕለት ማለትም ሰኔ 9 ቀን 2018 ዓ.ም በማስተር አብነት ከበደ ፋውንዴሽን የሚገነባው ህንፃ የመሰረት ድንጋይ በክብር እንግዶች አማካኝነት የመሰረት ድንጋዩ ተቀምጧል ማለት ነው። በዚህ ታሪካዊ መርሃ ግብር ላይ ማስተር አብነት ከበደ ባደረገው አስደናቂ ንግግርም የፋውንዴሽኑን ራዕይና ዓላማ እንደሚከተለው ገልጿል። ማስተር አብነትም እንደዚህ በማለት ተናግሯል። ዛሬ እዚህ የተሰበሰብነው የአንድን ህንፃ መሰረት ለመጣል ብቻ አይደለም፣ ተስፋን ለመትከል እድልን ለመፍጠርና ለትውልድ የሚተላለፍ ቅርስ ለመገንባት ጭምር ነው። ማስተር አብነት ከበደ ፋውንዴሽን የተቋቋመው ከህይወት ጉዟችን የተማርናቸውን ትምህርቶች በተግባር ለመተርጎም ነው። በብዙ ስፍራዎች ተስፋን የሚፈልጉ ወጣቶችን፣ ድጋፍ የሚሹ ህፃናትን፣ እገዛ የሚያስፈልጋቸውን ቤተሰቦችና እድልን የሚጠባበቁ ማህበረሰባችንን በማየታችን ይህንን ራዕይ ተሸክመን ተነስተናል። በመጨረሻ ማስተር አብነት ከበደ ሙሉን ማህበረሰብ የዚህ ታላቅ ራዕይ ተሳታፊ፣ ደጋፊና አጋር እንዲሆን ጥሪውን ያቀረበ ሲሆን እኛም ደግሞ ይህ ፋውንዴሽን የመሰረት ድንጋዩ ሲጣል የሚያሳየውን ምስለ ቅርጽ ይዘላችኋል። እስቲ ቪዲዮን ተመልክተን እንመለስ። ከሁሉ አስቀድሜ ከዕልም ሌሊት ጅማሮ እስከ ስኬት ንጋት ድረስ የህይወታችን ደራሲ የበረከታችን ምንጭና የድል ሁሉ ባለቤት የሆነው ሁሉን ቻይ እግዚአብሔር የተመሰገነ ይሁን። የከምባታ ዞን ዋና አስተዳዳሪ ክቡር አቶ አረጋ ሼቱ፣ የከምባታ ዞን የብልጽግና ቢሮ ኃላፊ ክቡር አቶ ተክሌ፣ ቀሪዳ ጋሜላ ወረዳ ዋና አስተዳዳሪ ክብርት ወይዘሮ ውባየው፣ በምክትል ፕሬዝዳንትነት ማዕረግ ዋቸሞ ዩኒቨርሲቲ የዱራሜ ካምፓስ ቺፍ ኤክስኪዩቲቭ ዳይሬክተር ረዳት ፕሮፌሰር ዘውዴ ክፍሌ፣ የተከበራችሁ የመንግስት ስራ ኃላፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የዱራሜ ከተማ የንግድ ማህበረሰብ ተወካዮች፣ ለዚህ ታሪካዊ የጋራ ድል ቀን እንኳን እግዚአብሔር በሰላም አደረሳችሁ፣ እንኳን በሰላም መጣችሁ። ዛሬ እዚህ የተሰበሰብነው አንድ ህንፃ ለመጀመር ብቻ አይደለም፣ ተስፋን ለመትከል እድል ለመፍጠር እና ለትውልድ የሚተላለፍ ቅርስ ለመገንባት ነው። ማስተር አብነት ከበደ ፋውንዴሽን የተቋቋመው ከህይወት ጉዟችን የተማርናቸው ትምህርቶች በተግባር ለመተርጎም ነው። በብዙ ስፍራዎች ተስፋ የሚፈልጉ ወጣቶችን፣ ድጋፍ የሚሹ ህፃናትን፣ እገዛ የሚያስፈልጋቸውን ቤተሰቦችንና እድል የሚጠባበቁ ማህበረሰባችን በማየታችን ይህንን ራዕይ ተሸክመን ተነስተናል። ራዕያችን በእውቀት የበለጸገ፣ በእሴት የተመራ፣ በፍትህ የተገነባና ለሁሉም እኩል እድል የሚሰጥ ማህበረሰብ ማየት ነው። ዛሬ የምናኖረው የመሰረት ድንጋይ የሲሚንቶና የድንጋይ ክምር ብቻ አይደለም።
ይህ የተስፋ መሰረት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ዛሬ ማለትም ሰኔ 9 ቀን 2018 ዓ.ም በማስተር አብነት የሚገነባው እጅግ በርካታ ሰዎች በተገኙበት እንግዲህ እንዲህ ባለ ሁኔታ በቪዲዮ ላይ እንደተመለከታችሁት ተቀምጧል ማለት ነው። በዚህ የመሰረት ድንጋይ መጣል ፕሮግራም ላይ እንግዲህ ተወዳጁ ማስተር አብነት እንደተናገረውም በዚህ ፋውንዴሽን ውስጥ እጅግ በርካታ ድጋፍ የሚፈልጉ ወጣቶች፣ ህፃናት እንዲሁም ደግሞ በተለያዩ ችግር ውስጥ ያሉና ድጋፍ የሚፈልጉ የማህበረሰባችን አካላት እንደሚታቀፉና እንደሚረዱ እንግዲህ ተናግሯል ማለት ነው። ራእዩም ሰፊ ይሁንና የበለጸገ በእሴት የሚመራ በፍትህ የተገነባና ለሁሉም የማህበረሰብ ክፍል እንግዲህ እኩል እድልን የሚሰጥ ፋውንዴሽን እንደሆነ ማስተር አብነት ተናግሯል። ታዲያ በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ ማስተር አብነት እዚህ እንዲደርስ የረዳውን ያገዘውን እግዚአብሔርን እንዲሁም ከወራት በፊት ደግሞ ታሞ በነበረበት ወቅት በርካታ ኢትዮጵያውያን ሲጸልዩለት ሲያግዙት ከጎኑ እንደነበሩ በማንሳት እንግዲህ ዛሬ ላይ ቆሜ ይሄን አሻራ በማስቀመጤ እጅግ ደስ ይለኛል ብሏል። በመጨረሻም እንግዲህ ማስተር አብነት ከበደ በቪዲዮ ላይ እንደተመለከታችሁት ሙሉ ማህበረሰብ የዚህ ታላቅ ራዕይ ተካፋይና ተሳታፊ እንዲሁም ደጋፊና አጋር እንዲሆን ጥሪውን አስተላልፏል ማለት ነው። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን እያለን በዛሬው ፕሮግራማችን እንግዲህ በበጎ አድራጎት ስራዎቹ የምናውቀው ማስተር አብነት ከበደ የማስተር አብነት ከበደ ፋውንዴሽንን የመሰረት ድንጋይ መጣሉን አስመልክቶ ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።